ሰላም ሰላም የተወደዳችሁ ቤተሰቦች እንኳን ወደ ሙሉ ብርሃን ቲዩብ በደህና መጣችሁ። በዛሬው ዝግጅታችን የመጽሐፍ ቅዱስ ዕውቀታችንን ለማሳደግ የሚረዱ 50 ጥያቄዎች ከዘፍጥረት መጽሐፍ ይዘን ቀርበናል። ከመጀመራችን በፊት ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር በማድረግ ሌሎችም እንዲማሩበት ያግዙ። ፀሐይና ጨረቃ የተፈጠሩት በስንተኛው ቀን ነው? ሀ በ3ኛው ቀን፣ ለ በ4ኛው ቀን፣ ሐመሩሃ በ5ኛው ቀን። ትክክለኛው መልስ ለ በ4ኛው ቀን። እግዚአብሔር አምላክ ሰውን ከምን አበጀው? ሀ ከዛፍ፣ ለ ከውሃ፣ ሐመሩሃ ከምድር አፈር። ትክክለኛው መልስ ሐመሩሃ ከምድር አፈር። እግዚአብሔር አፈር ነህና ወደ አፈርም ትመለሳለህ ያለው ለማን ነው? ሀ ለአዳም፣ ለ ለእባብ፣ ሐመሩሃ ለቃየን። ትክክለኛው መልስ ሀ ለአዳም። አቤል ለእግዚአብሔር መስዋዕትን ያቀረበው ከምንድን ነው? ሀ ከወይን ፍሬ፣ ለ ከምድር ፍሬ፣ ሐመሩሃ ከበጎቹ በኩራት። ትክክለኛው መልስ ሐመሩሃ ከበጎቹ በኩራት። አካሄዱን ከእግዚአብሔር ጋር አደረገ የተባለው ማን ነው? ሀ ኖህ፣ ለ ሄኖክ፣ ሐመሩሃ ማቱሳላ። ትክክለኛው መልስ ለ ሄኖክ። ኖህ መርከቡን ከምን እንጨት እንዲሰራ ታዘዘ? ሀ ከጎፈር እንጨት፣ ለ ከዝግባ እንጨት፣ ሐመሩሃ ከወይራ እንጨት። ትክክለኛው መልስ ሀ ከጎፈር እንጨት። የጥፋት ውሃ ዝናብ ስንት ቀን ዘነበ? ሀ 30 ቀን፣ ለ 40 ቀን፣ ሐመሩሃ 50 ቀን። ትክክለኛው መልስ ለ 40 ቀን። ኖህ ከመርከቡ በመጀመሪያ የሰደደው ወፍ የትኛው ነበር? ሀ ቁራ፣ ለ ንስር፣ ሐመሩሃ ርግብ። ትክክለኛው መልስ ሀ ቁራ። ኖህን ራቁትን ያየው ማን ነው? ሀ ካም፣ ለ ሴም፣ ሐመሩሃ ያፌት። ትክክለኛው መልስ ሀ ካም። የናምሩድ መንግስት መጀመሪያ የት ነበር? ሀ ነነዌ፣ ለ ካላህ፣ ሐመሩሃ ባቢሎን። ትክክለኛው መልስ ሐመሩሃ ባቢሎን። እግዚአብሔር በባቢሎን የደባለቀባቸው ምናቸውን ነው? ሀ ስራቸው፣ ለ ቋንቋቸው፣ ሐመሩሃ ሐሳባቸው። ትክክለኛው መልስ ለ ቋንቋቸው። አብርሃም ወደ ግብጽ የወረደው በምን ምክንያት ነው? ሀ በራብ፣ ለ በበሽታ፣ ሐመሩሃ በጦርነት። ትክክለኛው መልስ ሀ በራብ። እግዚአብሔር የአብርሃምን ዘር እንደምን አደርጋለሁ አለ? ሀ እንደ ምድር አሸዋ፣ ለ እንደ ሰማይ ከዋክብት፣ ሐመሩሃ ሀ እና ለ መልስ ናቸው። ትክክለኛው መልስ ሐመሩሃ ሀ እና ለ መልስ ናቸው። መልከ ጼዴቅ ለአብርሃም ያቀረበው ምንድነው? ሀ ወተትና ቅቤ፣ ለ ዘይትና ማር፣ ሐመሩሃ እንጀራና ወይን።
ትክክለኛው መልስ ሐመሩሃ እንጀራና ወይን። የአብርሃም እምነት ምን ሆኖ ተቆጠረለት? ሀ ጽድቅ፣ ለ በረከት፣ ሐመሩሃ ታማኝነት። ትክክለኛው መልስ ሀ ጽድቅ። አብርሃም አጋር የወለደችለትን ልጅ ምን ብሎ ጠራው? ሀ ይስሐቅ፣ ለ ኤልኤዘር፣ ሐመሩሃ እስማኤል። ትክክለኛው መልስ ሐመሩሃ እስማኤል። እግዚአብሔር አብርሃም የሚለውን ስም ምን ብሎ ቀየረው? ሀ ይስሐቅ፣ ለ አብርሃም፣ ሐመሩሃ እስራኤል። ትክክለኛው መልስ ለአብርሃም። አብርሃም በመምሬ አድባር ዛፍ ስንት ሰዎች በፊቱ ቆመው አየ? ሀ 2፣ ለ 3፣ ሐመሩሃ 4። ትክክለኛው መልስ ለ3። ሎጥ ከሰዶም ሸሽቶ የገባበት ከተማ ምን ትባላለች? ሀ ዞአር፣ ለ ቤቴል፣ ሐመሩሃ ኬብሮን። ትክክለኛው መልስ ሀ ዞአር። አብርሃም ለአቢሜሌክ ሚስቱን ሳራን ምኔ ናት አለው? ሀ ልጄ ናት፣ ለ እህቴ ናት፣ ሐመሩሃ ምስቴ ናት። ትክክለኛው መልስ ለእህቴ ናት። አብርሃም ሳራ የወለደችለትን የልጁን ስም ምን ብሎ ጠራው? ሀ ይስሐቅ፣ ለ እስማኤል፣ ሐመሩሃ ያዕቆብ። ትክክለኛ መልስ ሀ ይስሐቅ። አብርሃም በልጁ ፋንታ የሰዋው ምንድን ነው? ሀ በግ፣ ለ ፍየል፣ ሐመሩሃ ጥጃ። ትክክለኛው መልስ ሀ በግ። ሳራ በስንት ዓመቷ ሞተች? ሀ በ120፣ ለ በ127፣ ሐመሩሃ በ130። ትክክለኛው መልስ ለ በ127። የይስሐቅ ሚስት ማን ትባላለች? ሀ ሊያ፣ ለ ራሔል፣ ሐመሩሃ ርብቃ። ትክክለኛው መልስ ሐመሩሃ ርብቃ። አብርሃም በስንት ዓመቱ ሞተ? ሀ በ165፣ ለ በ175፣ ሐመሩሃ በ185። ትክክለኛው መልስ ለ በ175። ይስሐቅ የዘራው ዘር በዚያች ዓመት ስንት እጥፍ አገኘ? ሀ 100 እጥፍ፣ ለ 150 እጥፍ፣ ሐመሩሃ 200 እጥፍ። ትክክለኛው መልስ ሀ 100 እጥፍ። የኤሳውን በረከት ይስሐቅን በማታለል የወሰደው ማን ነው? ሀ ሮቤል፣ ለ ዮሴፍ፣ ሐመሩሃ ያዕቆብ። ትክክለኛው መልስ ሐመሩሃ ያዕቆብ። ያዕቆብ ያደረበትን ቦታ ምን ብሎ ጠራው? ሀ ቤቴል፣ ለ ኬብሮን፣ ሐመሩሃ ቤርሳቤህ። ትክክለኛው መልስ ሀ ቤቴል። ያዕቆብ ራሔልን ለማግባት ለላባ ስንት ዓመት አገለገለ? ሀ 5 ዓመት፣ ለ 7 ዓመት፣ ሐመሩሃ 14 ዓመት።
ትክክለኛው መልስ ለ7 ዓመት። ራሔል የወለደችውን ልጅ ስሙ ምን ብላ ጠራችው? ሀ ዳን፣ ለ ዮሴፍ፣ ሐመሮሃ ብንያም። ትክክለኛው መልስ ለ ዮሴፍ። እግዚአብሔር ለላባ በምን ተገለጠለት? ሀ በእሳት፣ ለ በደመና፣ ሐመሮሃ በሕልም። ትክክለኛው መልስ ሐመሮሃ በሕልም። እግዚአብሔር የያዕቆብን ስም ማን ይባል አለ? ሀ እስራኤል፣ ለ ይሳኮር፣ ሐመሮሃ ኤፍሬም። ትክክለኛው መልስ ሀ እስራኤል። ያዕቆብ ለኤሳው ያቀረበውን ስጦታ ምን ብሎ ጠራው? ሀ መባ፣ ለ በረከት፣ ሐመሮሃ መስዋዕት። ትክክለኛው መልስ ለ በረከት። የያዕቆብ ልጆች ለሴኬም ሰዎች ምን እንዲያደርጉ ጠየቋቸው? ሀ እንዲጠመቁ፣ ለ እንዲሰዉ፣ ሐመሮሃ እንዲገረዙ። ትክክለኛው መልስ ሐመሮሃ እንዲገረዙ። እግዚአብሔር ያዕቆብን ወደ የትኛው ስፍራ እንዲወጣ አዘዘው? ሀ ወደ ቤቴል፣ ለ ወደ ሴኬም፣ ሐመሮሃ ወደ ኬብሮን። ትክክለኛው መልስ ሀ ወደ ቤቴል። ኤዶም የተባለው ማን ነው? ሀ ኤሳው፣ ለ ያዕቆብ፣ ሐመሮሃ ይስሐቅ። ትክክለኛው መልስ ሀ ኤሳው። ዮሴፍን ወንድሞቹ በ20 ብር የሸጡት ለነማን ነው? ሀ ለከነዓናውያን፣ ለ ለእስማኤላውያን፣ ሐመሮሃ ለፍልስጤማውያን። ትክክለኛው መልስ ለ ለእስማኤላውያን። ትዕማር ለይሁዳ የወለደቻቸው መንታ ልጆች እነማን ናቸው? ሀ ፋሬስና ዛራ፣ ለ ኤርና አውናን፣ ሐመሮሃ አውናንና ሴሎም። ትክክለኛው መልስ ሀ ፋሬስና ዛራ። ዮሴፍ ከጲጥፋራ ሚስት ሸሽቶ ሲወጣ ምኑን ትቶ ወጣ? ሀ በትሩን፣ ለ ልብሱን፣ ሐመሮሃ ጫማውን። ትክክለኛው መልስ ለ ልብሱን። ዮሴፍ አስበኝ ብሎ የለመነው ማንን ነው? ሀ የጠጅ አሰላፊውን፣ ለ የእንጀራ ጋጋሪውን፣ ሐመሮሃ የእስር ቤቱን አለቃ። ትክክለኛው መልስ ሀ የጠጅ አሰላፊውን። ፈርዖን በሕልሙ ያያቸው ወፍራም ላሞች ስንት ናቸው? ሀ 3፣ ለ 7፣ ሐመሮሃ 10። ትክክለኛው መልስ ለ 7። ዮሴፍ ወንድሞቹን ሳያውቁት እርሱ አወቃቸው? ሀ አዎ አወቃቸው፣ ለ አላወቃቸውም፣ ሐመሮሃ መጽሐፍ አይናገርም። ትክክለኛው መልስ ሀ አዎ አወቃቸው። ዮሴፍ ወንድሙን ብንያም ባየ ጊዜ ምን አደረገ? ሀ ሳቀ፣ ለ ተቆጣ፣ ሐመሮሃ አለቀሰ። ትክክለኛው መልስ ሐመሮሃ አለቀሰ።
ዮሴፍ የብር ጽዋውን በማን አይበት እንዲያኖሩ ታዘዘ? ሀ በይሁዳ፣ ለ በስምዖን፣ ሐመሩሃ በብንያም። ትክክለኛው መልስ ሐመሩሃ በብንያም። ዮሴፍ ወንድሞችን ማንን እንዲያመጡለት አዘዛቸው? ሀ አባታቸውን፣ ለ ልጆቻቸውን፣ ሐመሩሃ ሚስቶቻቸውን። ትክክለኛው መልስ ሀ አባታቸውን። ለዮሴፍ በግብጽ የተወለዱለት ልጆች እነማን ናቸው? ሀ ኤፍሬምና መናሴ፣ ለ ፋሬስና ዛራ፣ ሐመሩሃ ቤላና ቤኬር። ትክክለኛው መልስ ሀ ኤፍሬምና መናሴ። ያዕቆብ በግብጽ ስንት ዓመት ተቀመጠ? ሀ 15 ዓመት፣ ለ 17 ዓመት፣ ሐመሩሃ 20 ዓመት። ትክክለኛው መልስ ለ 17 ዓመት። እስራኤል ቀኝ እጁን በማን ራስ ላይ አኖረ? ሀ በዮሴፍ፣ ለ በመናሴ፣ ሐመሩሃ በኤፍሬም። ትክክለኛው መልስ ሐመሩሃ በኤፍሬም። ያዕቆብ የአንበሳ ደቦል ብሎ የጠራው ማንን ነው? ሀ ይሁዳን፣ ለ ሮቤልን፣ ሐመሩሃ ዮሴፍን። ትክክለኛው መልስ ሀ ይሁዳን። ዮሴፍ በስንት ዓመቱ ሞተ? ሀ በ100 ዓመቱ፣ ለ በ110 ዓመቱ፣ ሐመሩሃ በ120 ዓመቱ። ትክክለኛው መልስ ለ በ110 ዓመቱ። ለዛሬ ያዘጋጀናችሁ 50 ጥያቄዎች እስከ መጨረሻ ስለተከታተላችሁ እናመሰግናለን። ስንት ጥያቄ በትክክል መለሳችሁ? ውጤታችሁን በኮሜንት አጋሩን። ቻናሉን ገና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ እና ሼር በማድረግ ይደግፉን። በሚቀጥለው የመጽሐፍ ቅዱስ ጥያቄና መልስ ዝግጅታችን እስከምንገናኝ የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ሰላም።